በጣም አስገራሚ ነገር ነው። እስቲ አንድ ጊዜ ይህንን ቪዲዮ አይተን እንመለስ። እስከ ዛሬ ድረስ በጣም ብዙ አይነት ካሜራ አይቻለሁ። ዛሬ ያየሁት ግን በጣም ለየት ይላል። እግዚአብሔርን ነው የምላችሁ። እስከ መጨረሻው ሰምታችሁ ለጓደኞቻችሁ አድርሱ። እሺ፣ ከዚህ መማር አለባቸው፣ ጥንቃቄ መውሰድ አለባቸው። ድምፅ አለው ወይ ደግሞ የሆነ አለ አይደለ? እሱ አጠገብ ሆናችሁ ኮቴ ምናምን ሲሰማ ድምጽ ያስተላልፋል የምትሉ ልጆች ጉዱን ልንገራችሁ። እግዚአብሔር ምስክሬ ነው የምላችሁ። ምን ያሳያል? በር ላይ የቆሙትን ሰዎችን መኪና እነማን እንደቆሙ ምን በር ላይ እንዳለ ሁሉ ነገር አሳየኝ። በር ላይ የቆሙትን ሰዎች እነማን እንደቆሙ መልካቸውን፣ ምናቸው፣ መኪናቸው ሙሉ ነገር አሳየኝ ማለት ነው። በተለያዩ አረብ ሀገራት የምትገኙ እህቶቼ ከዚህ በኋላ በክፍላችሁ ውስጥ ካሜራ ተገጠመ አልተገጠመ ብላችሁ መጨነቃችሁን አቁሙ። ምክንያቱም ቀጥሎ በማሳያችሁ አፕሊኬሽን ካሜራ ያለበት ክፍል ልክ ስትገቡ በአላርም እየጮኸ ያለበት ድረስ እየመራችሁ ያሳያችኋል። ከእናንተ የሚጠበቀው ካሜራ ፋይንደር የምትለውን ከነካችሁ በኋላ አላርሙን ኦን ማድረግ ብቻ ነው። አፑን ለማውረድ ደግሞ ፕሌይ ስቶር ላይ ማለዳ ቲፕስ ወይም ይህን የምትመለከቱትን አፕሊኬሽን ዳውንሎድ አድርጋችሁ ክፈቱት። ቀጠን እዚች ጋር ሰርች የምትለዋን አንድ ጊዜ ተጭናችሁ 045 ብላችሁ ፈልጉ። ከዛን ይሄ ይመጣላችኋል። በመቀጠል ይህንን ምስል ተጭናችሁ ወደ ውስጥ ገብታችሁ እዚች ጋር ይጫኑ የምትለውን አንድ ጊዜ ስትጫኗት እንደዚህ ያመጣላችኋል። ከዛን ዲቴክት ካሜራ የሚለውን ተጭናችሁ በአካባቢያችሁ ካሜራ ካለ በአላርም ድምፅ በማሰማት ያሳያችኋል ማለት ነው። ይህንንም ጠቃሚ ቪዲዮ ሼር ማድረግ እንዳትረሱ።